ሰላም ጤና ይስጥልን የዚህ ቻናል ቤተሰቦች፣ ዛሬ በሕይወታችሁ ውስጥ ትልቅ ለውጥ ሊያመጣ የሚችል ማህበራዊ ግንኙነታችሁን፣ ሞራላዊ እሴታችሁንና ስነ-ልቦናዊ ነፃነታችሁን የሚወስን እጅግ ጥልቅ ርዕስ ይዘን ቀርበናል። ታላቁ ፈላስፋ ኦሾ አንድ አስደናቂ ንግግር አለ። ሰው ተፈጥሯዊ ሚዛኑን መጠበቅ የሚችለው ከበታችነትም ሆነ ከበላይነት ስሜቱ ነፃ ሲሆን ነው። የበላይነትም ሆነ የበታችነት ስሜት መርዝ ነው። ይህ ጥቅስ ለአንዳንዶቻችን ተራ ቃላት ሊመስለን ይችላል። ነገር ግን ቆም ብለን ስናስበው በየቀኑ በምናደርገው ውድድር፣ በምናሳየው ባህሪና በውስጣችን በሚፈጠረው ጭንቀት ውስጥ ዋናው መልስ ይሄው እንደሆነ እንረዳለን። ዛሬ በሚኖረን ጥቂት ደቂቃ ይህንን መልስ ከውስጣችን አውጥተን ወደ ተፈጥሯዊ ሚዛናችን እንድንመላለስ በምሳሌዎች፣ በታሪኮችና በተግባራዊ መፍትሄዎች እንነጋገራለን። እስከ መጨረሻው አብራችሁን ቆዩ። ለመሆኑ የበታችነትና የበላይነት ስሜት ምንድን ናቸው? በስነ ልቦናው ዓለም ታላቁ ተመራማሪ አልፍሬድ አድለር ይህንን ኢንፌሪዮሪቲ ኮምፕሌክስ እና ሱፐሪዮሪቲ ኮምፕሌክስ ይለዋል። የሚገርመው ታዲያ ምንድን ነው? ሁለቱ የአንድ ሳንቲም ሁለት ገጽታዎች መሆናቸው። የበታችነት ስሜት ራሳችንን ሁልጊዜ ከሰው በታችን አድርገን እንድንመለከት፣ ብቃታችን እንድንጠራጠርና እንድንሸማቀቅ ያደርገናል። የበላይነት ስሜት የምንለው ደግሞ የተደበቀውን የበታችነት ስሜታችንን ለመሸፈን የምንጠቀምበት ትልቁ ጭንብል ነው። ሰዎችን በማንቋሸሽ በትዕቢትና እኔ ያውቅልሃለሁ በማለት ራሳችን ከፍ ለማድረግ እንሞክራለን። ኦሾ መርዝ ያላቸውም ለዚህ ነው። ሁለቱ ስሜቶች ያላችሁበት ቦታ ላይ እንዳትቆሙ፣ ከሰዎች ጋር ጤናማ ግንኙነት እንዳይኖራችሁና እውነተኛ ማንነታችሁን እንዳታውቁ ያደርጓቸዋል። ይህንን ሐሳብ በደንብ ለመረዳት አንድ የጥንታዊ የዜን ታሪክን ላካፍላችሁ። አንድ ወቅት ላይ አንድ በጣም የተማረ ዝነኛና ኩሩ የሆነ ምሁር ወደ አንድ የጥበብ መምህር ዘንድ ይሄዳል። ይህ ምሁር በሄደበት ሁሉ እውቀቱን ማሳየትና እኔ ከሁሉ እበልጣለሁ የሚል ስሜት ማሳየት ይወድ ነበር። መምህሩ ዘንድ እንደደረሰ መምህሩ ሻይ እየቀዱ ያስተናግዱት ጀመር። መምህሩ በምሁሩ ሲኒ ላይ ሻዩ መቅዳት ጀመሩ። ሲኒው ሞላ። ነገር ግን መምህሩ መቅዳቱን አላቆመም ነበር። ሻዩ ሲኒው ሞልቶ መሬት ላይ መፍሰስ ጀመረ። ምሁሩ መታገስ አቅቶት ጮኸ። መምህር ምን እያደረጉ ነው? ሲኒው እኮ ሞልቷል። ከዚህ በላይ አይዝም አላቸው። መምህሩም በቀስታ ፈገግ ብለው እንዲህ አሉት፣ ልክ ነህ። አንተም እንደዚሁ ሲኒ ነህ። ጭንቅላትህ በራሱ እውቀት፣ በትዕቢትና በበላይነት ስሜት ሞልቷል። ታዲያ እኔ እንዴት አዲስ ጥበብ ላስተምር እችላለሁ? መጀመሪያ ሲኒን ባዶ አድርገናል። ራሳችን ከሰው በላይ ስናደርግ አዲስ ነገር የመማር ዕድላችን ይዘጋል። ራሳችን ከሰው በታች ስናደርግ ደግሞ ያለንን እውቀት የማውጣት ድፍረቱ ይጠፋናል። ይህን መርስ በማህበራዊ ህይወታችን ላይ ምን ያደርገናል? አንደኛ፣ ግንኙነቶችን ያበላሻል። ከሰዎች ጋር እኩል መሆን ሲገባን ወይ ልንገዛቸው እንፈልጋለን ወይም ደግሞ እነሱ እንዲገዙ እንፈቅዳለን። እውነተኛ ፍቅርና ጓደኝነት የሚኖረው ግን በእኩልነትና በተፈጥሯዊ ሚዛን ላይ ብቻ። ሁለተኛው፣ ሞራል ውድቀትን ያመጣል። አንድ ሰው የበላይነት ስሜት ሲያጠቃው ሌሎችን መጨቆን፣ መስደብና ማግለል በሞራል ደረጃ ትክክል እንደሆነ ያስባል። ይህ ደግሞ ማህበረሰብን የሚበክል ትልቅ በሽታ ነው። ሶስተኛ፣ መንፈሳዊ ባዶነትን ይፈጥራል። ፈጣሪ ሰውን እኩል አድርጎ ነው የፈጠረው። አንዱ ከአንዱ የሚበልጥበት ምንም ተፈጥሯዊ ምክንያት የለም። ይህንን ሚዛን ስናጠፋ መንፈሳዊ ሰላማችን ይርቃል። ታዲያ ከዚህ መርዝ ወጥተን ተፈጥሯዊ ሚዛናችን እንዴት እንጠብቅ? እነዚህን 4 ተግባራዊ ነጥቦች በየቀኑ ተግብሯቸው። ራስን ከሰው ጋር ማወዳደር ማቆም። ያንተ ብቸኛው ውድድር ካንተና ከማንነት ጋር ብቻ ይሁን። አንተ የተፈጠርከው ለየት ባለ መልኩ ነው። ማንም አንተን ሊተካ አይችልም። አንተም ማንንም መተካት አትችልም። ራስን መቀበል። ደካማ ጎንህን ጠንካራ ጎንህንም እወቀው። ድክመት ስላለህ የበታች አይደለም። ጥንካሬ ስላለህም የበላይ አይደለም። አንተ ሰው ነህ። ትህትናና ምስጋናን መለማመድ። ባገኘው ስኬት ተደሰት፣ ነገር ግን ስኬትህ ከሰው በላይ እንዳያደርግ ሁልጊዜ ትሁቱ። ሰዎችን ያለ ቅድመ ሁኔታ ማክበር። ከፊትህ የምታገኘው ሰው በማንነቱ፣ በዘሩ ወይም በገንዘቡ ሳይሆን እንደ አንድ ሰው ልጅነቱ ብቻ አክብረው። ውድ የቻናላችን ቤተሰቦች፣ ዛሬ ካነሳነው ሐሳብ የምንረዳው ትልቅ እውነት አለ። ነፃነት ማለት ብዙ ገንዘብ መያዝ ወይም ስልጣን ላይ መውጣት አይደለም። ነፃነት ማለት እኔ ከማንም አልበልጥም ከማንም ደግሞ አላንስም ብሎ በሰላም መኖር መቻል። ይህንን ተፈጥሯዊ ሚዛናችሁን ጠብቁ። ሕይወታችሁን በደስታና በነፃነት ምሩ። የዛሬው ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ።
ይህ ሐሳብ ለሌሎች እንዲደርስ ሼር አድርጉት። በሐሳባችሁ ላይ ያላችሁን አስተያየት ደግሞ በኮሜንት መስጫው ላይ ጻፉልኝ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ በሰላምና ሚዛናዊ ሕይወት ይሁንላችሁ። ቻው።